ጤናማ ተላላፊ ያልሆኑ ህመሞች ላይ የሚያተኩር የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሮአች የሚመላለሱ አሳሳቢ የጤና ችግሮች ላይ መረጃ ለመስጠት አዘጋጅተናል። ካንሰርን በተመለከተ፣ ስለ ደም ግፊት፣ በስኳር ህመም ዙሪያ፣ ስለ ልብና የደም ስር ህመሞች፣ ሌሎችም ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘወትሩ፣ የአካል ብቃት እንቅስቃሴ እንዲያደርጉ ሲነገር ሰምተዋል? ተግባራዊስ ያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4:30 ጀምሮ በፋና FM 98.1 ያገኙናል። ደስተኛ እንዲሆኑ እንፈልጋለን። ጤናማ ይሁኑ፣ ጤናማን ያዳምጡ። ሰላም አድማጮች እንደምናላችሁ። ጤናማ የተሰኘው ፕሮግራማችን ጀምሯል። በየሳምንቱ ለአንድ ሰዓት ያህል የሚቆየው ፕሮግራማችን በማቴዎስ ወንዱ ፋውንዴሽን እና በፋና ሚዲያ ኮርፖሬሽን ትብብር ነው የሚቀርብላችሁ። አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንደ ሁሌው ዛሬም እንግዲህ ተላላፊ ካልሆኑ ህመሞች በአንዱ ጉዳይ ላይ እየተነጋገርን ነው ቆይታ የምናደርገው። እነዚህ ህመሞች ሁልጊዜም እንደምንለው እየጨመሩ መጥተዋል። በዓለም አቀፍ ደረጃም እየጨመሩ ነው፣ እንዲሁም በአገራችንም እየጨመሩ መጥተዋል። ተመሳሳይ የሆነው ባህሪያቸው ደግሞ ባደጉት አገራት ላይ ሕክምናውም የተሻለ ነው፣ መከላከሉም የተሻለ ነው። እንደኛ ባሉ አገራት ደግሞ እየጨመሩ መጥተዋል። በጣም ጎልተው የሚታዩት ወደዚህ ነው። ደም ግፊቱንም፣ ኩላሊት ህመሙንም፣ ስኳሩንም ስናነሳ መካከለኛና ዝቅተኛ ገቢ ባላቸው አገራት ላይ ይበዛል ነው የሚሉት መረጃዎቹ። ከዚሁ ጋር ተያይዞ ደግሞ እንግዲህ እነዚህ ሀገራት ላይ ያለው የህክምና ሂደት እንዲሁም ደግሞ መከላከሉም ላይ ያለው ጥንቃቄ እንዳደጉት ሀገራት አይደለምና አሳሳቢ ያደርገዋል፣ ችግሩን ውስብስብም ያደርገዋል። ስለዚህ በተቻለ መጠን ያው መከላከሉ ላይ መስራቱ ነው በጣም የሚጠቅመው በእንደኛ ባሉ ሀገራት ላይ። ስለዚህ ሁሌም እንደምንለው እነዚህን ህመሞች እንከላከላቸው፣ አስቀድመን ደግሞ መቆጣጠር እንድንችል በጊዜ ምርመራ እናድርግ እንላለን። የስኳር ህመም፣ የደም ግፊት፣ የልብ ህመም፣ የደም ስር ህመሞች፣ እነዚህ ኩላሊት፣ አስማቲክ፣ እነዚህን እያልን ነው እንግዲህ የምንጠቅሳቸው ተላላፊ ያልሆኑ ህመሞች ስንል። በእነዚህ ተላላፊ ባልሆኑ ህመሞች የሚቸገሩ ሰዎች ደግሞ ተላላፊ በሆኑ ህመሞችም የመጠቃት እድላቸው ሰፊ ነው። የአቅም ማነስ ስለሚኖር ጥንቃቄ እንዲያደርጉም ነው የሚነገረው። ለምሳሌ አሁን ሰሞኑን እንግዲህ የሚነገሩ የቫይረስ አይነቶች አሉ። እነዚህም ተላላፊ ናቸው። ነገር ግን ደግሞ ተላላፊ ባልሆኑ ህመሞች የሚጠቁ ሰዎች ላይ የመያዝ እድላቸው በጣም ሰፊ ስለሚሆን ከአቅም ማነስ ጋር ተያይዞ ጥንቃቄ እንዲያደርጉም በዚሁ ልናሳስብ እንወዳለን። አሁን ዛሬ እንግዲህ ህዳር ሲታጠን ይባላል። በዚህ ቀን ህዳር ይታጠናል። የተለመደ ነገር ነበር። አሁን እየቀነሰ መጥቷል። በእነዚህ በመታጠን ሂደት ደግሞ የሚመጡ ሌሎች የጤና ችግሮች አሉ። ቀደም ባለ ፕሮግራማችን ስለ ሳምባ ካንሰር ስንነጋገር አንዱ ምክንያት ተደርጎ የሚወሰደው ጭስ ነው። ስለዚህ ለጤና ችግር የሚያጋልጡን ሁኔታዎች፣ ባህሎችም ልምዶችም እየቀሩ ይሄዳሉና እነዚህ ላይ ጥንቃቄ ያስፈልጋል። በቀጥታ ወደ ራሳችን ጉዳይ ወደ ተላላፊ ካልሆኑ ህመሞች ጋር ተያይዞ ወደምናነሳው ጉዳይ እንሻገራለን። ባለፈው ሳምንት የስኳር ህመም ቀን ስለነበረ ይህንን ቀን አስመልክተን እንግዳ ጋብዘን ነበር። እንግዳችን አርቲስት ኪሮስ ኃይለስላሴ ነው። አንጋፋ አርቲስት ነው። ከሱ ጋር ቆይታ አድርገን ነበረ። ለረጅም ጊዜ መድኃኒት እየወሰደ የሚገኝ በአግባቡ በጥንቃቄ የሚኖር ለሌሎች ምሳሌ የሚሆን አርቲስት ነው። የስኳር ታማሚ ነው። ከሱ ጋር ቆይታ አድርገን ነበረ። አድማጮች በጣም የወደዱት ጊዜ ነበረ። ብዙ ተምረውበታል። ዛሬም እንግዲህ እንቀጥላለን። ዛሬም ርዕሰ ጉዳያችን የስኳር ህመም ነው። ባለፈው ሳምንት እንግዲህ በሀገራችን ለ34ኛ ጊዜ መከበር የጀመረው ይህ የስኳር ህመም ቀን ከፈረንጆቹ 1991 ጀምሮ ነው ህዳር 5 ሁልጊዜም እየተከበረ የሚገኘውና በስኳር ህመም ሂደት ውስጥ ኢንሱሊን በጣም ወሳኝ ነገር ነውና ይህን ኢንሱሊን የስኳር መድኃኒትን ያገኙትን ዶክተር ባንቲንግን ለማሰብ ነው፣ የእሳቸውን የልደት ቀን ለመዘከር ነው እንግዲህ ያ ቀን እየታሰበ የሚገኘውና ያንን ቀን በማስመልከት ነው ዛሬም እንግዲህ ይህ ጉዳይ አሳሳቢ ስለሆነ በአገራችንም ብዙ የስኳር ህሙማን ስላሉ ደግመን በደንብ እንነጋገርበት ብለን ባለፈው ሳምንት ያው በስኳር ህመም ታማሚ ሆነውን አርቲስት ኪሮስ ኃይለስላሴን ይዘን መተን ነበር። ዛሬ ደግሞ እንግዲህ ከባለሙያ ጋር ነው ቆይታ የምናደርገውና በዚህ አሁን የስኳር ህመም ወሩን ሙሉ እየታሰበ እንዲቆይ ነው በእኛም ሀገር ትምህርት እየተሰጠ የሚገኘው። በስራ ቦታ ላይ ነው ትኩረት እንዲያደርግ የተፈለገው ዘንድሮ። ምክንያቱ ደግሞ ከ10 ሰዎች 7 የስኳር ታማሚዎች በስራ ገበታ ላይ ያሉ በመሆናቸው ምርታማነት ላይ ጫና ያሳድራል። ስለዚህም ደግሞ መደጋገፍም እንዲኖር በስራ ቦታ ላይ በዚህ ዙሪያ ላይ ይሁንና ትምህርት በስራ ቦታ ላይ ይሰጥ በሚል
እየተሰጠ ይገኛልና ይሄ የስኳር ህመም ትንሽ አሳሳቢ እየሆነ መጥቷል። ውስብስብ ችግሮችም አሉበትና በ2004 በተደረገ ጥናት በዓለማችን በግምት 589 ሚሊዮን ሰዎች ናቸው በስኳር ህመም ተይዘዋል ታማሚ ናቸው የሚባለውና በአፍሪካም ወደ 25 ሚሊዮን የሚለው መረጃው ይህ ቁጥር እንግዲህ በ2050 ድረስ ወደ 60 ሚሊዮን ሊደርስ ይችላል እስከ ፈረንጆቹ ተብሎ ነው የሚነገረው። በአገራችንም እንዲሁ በጣም ቁጥሩ ከፍ እያለ መጥቷልና 2.3 ሚሊዮን አዋቂዎች ተብሎ ነው የሚገልጸው። እኛ ሀገር ያው ትንሽ ቶሎ ጥናቶች መረጃዎች ስለማይኖሩ ነውና ስለ ስኳር ህመም የተነጋገርን ቆይታ እናደርጋለን። ዛሬ እንግዲህ የስኳር ታማሚዎች የሚያጋጥሟቸው ችግሮች ምንድናቸው? በትክክል ደግሞ በየቀኑ ከስኳር ታማሚዎች ጋር ቆይታ የምታደርግ ነርስ ነው ይዘንላቸው የቀረብ ነው። ነርስ ቅድስት ታምሩ ከኛ ጋር ለመሆን ስለመጣሽ እጅግ በጣም አመሰግናለሁ። እኔ በጣም አመሰግናለሁ። እንግዲህ በጥቁር አንበሳ ሆስፒታል የስኳር ህሙማን ማዕከል አለ። ከዛ ውስጥ ነው እንግዲህ የምትሰራው ቅድስት። ማዕከላችሁ የስኳር ህክምና ብቻ ነው አይደል የሚሰጠው? እውነት ነው። ተመላላሽ የስኳር ታካሚዎች የሚታዩበት ክሊኒክ ማለት ነው። በተለያዩ ትልልቅ ሆስፒታሎች የስኳር ህክምና ማዕከሎች ለብቻ አሉ። የተለያዩ ሆስፒታሎች ላይ እንደዛ እናያለንና ይህም የስኳር ህሙማን ማዕከል ነው የሚባለው እናንተ? እውነት ነው። ልክ መግቢያው በር አካባቢ ላይ የሚገኝ ነው። ብዙ ጊዜ ሆኖታል ከተቋቋመ? እኔ ስራ ከመጀመሪያ በፊት ረጅም ጊዜ ነው። ምን ያህል ጊዜ የታከሙ ሰዎችን ታያለሽ? አሁን ረጅም ጊዜ ቆዩአሉ? 40 አመት 50 አመት ድረስ እዛ አገልግሎት ሲወስዱ የነበሩ ዛሬ በህይወት የሌሉም አሉ። ረጅም ጊዜ ነው ማለት ነው። 40 አመት 50 አመት ማገልገል ቀላል አይደለምና ተለይቶ እንደዚህ ህክምናው መሰጠቱ ችግሩን ለመፍታት ጥሩ ነው አይደል? አንደኛ የተሻለ ቦታ ይሆናል። አገልግሎቱም እነሱን ያማከለ ይሆናል። ዘርፈ ብዙ አገልግሎቶችንም በአንድ ቦታ እንዲያገኙ ያግዛል። ስኳርን በተመለከተ ከስኳር ጋር ከሚመጡ ጫናዎች ህክምናም ከመስጠት አንጻርም ማለት ነው ጥሩ ነው። ያው እኛ ጋር እንግዲህ ይሄ ራሱ ትልቅ ነገር ነው። ለብቻው መሆኑ ሂደት ነው። እንግዲህ በሂደት ብዙ ስራዎች ይቀጥላሉ። በሌላው ዓለም ላይ በጣም ለየት ያሉ አሁን ከስኳር ህመም ጋር ተያይዞ ሊያጋጥሙ የሚችሉ ውስብስብ ችግሮችንም ለመፍታት የራሳቸው የሆነ ሐኪሞች ይኖራቸዋል። ያው ህመሙ ያስገድዳል። ህመሙ ምን ያስገድዳል ብለን ብናይ አንድን ችግር ብቻ ማከም መፍትሄ የለውም። ስለዚህ ስኳር ራሱን ችሎ ደግሞ የሚያመጣቸው የጎንዮሽ ጫናዎች አሉና እነዛን ባካተተ መልኩ ህክምናው ቢታገዝ ለታካሚውም የተሻለ ውጤት ያመጣል። ስለዚህ የስነ ልቦና ባለሙያ ያስፈልገዋል፣ የስነ ምግብ ባለሙያ ያስፈልገዋል። ከዛ ባለፈ ደግሞ ኮምፕሊኬሽኖችን መሰረት ባደረገ መልኩ የኩላሊት ስፔሻሊስት ሐኪም፣ የደም ስር ስፔሻሊስት ሐኪም፣ የአጥንት ስፔሻሊስት ሐኪም፣ የቆዳ እያልን መዘርዘር ይቻላል። ስለዚህ የጫማ ስፔሻሊስት ሐኪም እነኝን ሁሉ ያቀፈ ሴንተር አላቸው። እገዛም ያገኛሉ በውጭው ዓለም ማለት ነው። በእኛም ሀገር ወደፊት እንግዲህ እዛ ላይ እንደርሳለን ብለን እናንተ ጋር አሁን ምንድን ነው የምታደርጉት? አሁን ካንቺ ጋር ያሉ ባለሙያዎችስ የተለዩ ስልጠናዎችን ታገኛላችሁ? እውነት ነው። በየጊዜው አዳዲስ ሀሳቦች ሲኖሩ ስልጠና እንወስዳለን። እውነት ነው አለ። ምን ያህል ጊዜ ሆነሽ ማዕከል ውስጥ ሰራ? ከ10 አመት በላይ ከስኳር ህመም ጋር በተያያዘ ብቻ ማለት ነው። እውነት። በጣም ጥሩ። ለአድማጮች ይሄንን መንገር የፈለኩት ከዚህ በኋላ የምናነሳቸውን ጉዳዮች በተመለከተ ስኳር ማለት የተፈጨ ምግብ ማለት ነው። የሰው ልጅ ምግብ ይመገባል። የመጨረሻው ግብአቱ ደግሞ ማለት ፍጻሜው እኛን ማገልገል ነው አይደል? እንበላለን፣ አቅም ጉልበት ይሰጠናል፣ ሰውነታችን ይገነባል፣ ሰውነታችን ከበሽታ ይጠበቃል፣ የሰውነት ፈሳሽ ንጥረ ነገሮች የተመጣጠነ እንዲሆን ያስችላልና ያው ምንመገባቸው የተመጣጠኑ ምግቦች እነኝን ጥቅሞች እንድናገኝ ያግዛል። ከዚህ ውስጥ አቅም ጉልበት የሚሰጠን ምግብ የመጨረሻው ግቡ ይህንን አቅም ጉልበት መስጠት እንዲችል ኢንሱሊን ይፈልጋል። ስለዚህ የኢንሱሊን ወይ ሙሉ ለሙሉ ያለመኖር ወይ በበቂ ያለመዘጋጀት ወይም ከሰውነት ሴል ጋር ተናቦ ያለ መስራት የበላነው ምግብ
በደማችን ውስጥ እንዲጨምር ይገደዳል እና ህመም ያሰኘው ከፍ ያለ ከመጠን የዘለለ የስኳር መጠን በደም ላይ መገኘቱ ነው። አይነቶቹም የተለያዩ ናቸው። ባለፈው ሳምንትም ስንዘረዝር ነበር ለማስታወስ ያህል ያው ሙሉ ለሙሉ የኢንሱሊን ዝግጅት ሳይኖር ሲቀር አይነት አንድን ይወክላል። ከዛ ውጪ በበቂ ያልተዘጋጀ ወይም ደግሞ በቂ የሆነ ኢንሱሊን ዝግጅት ኖሮ ደግሞ ከሰውነት ሴል ጋር ተናቦ ያለ መስራት ነገር ሲኖር አይነት 2 ላይ ይካተታል። ከርግዝና ጋር የሚመጣም አለ። በርግዝናው ሳቢያ የተለያዩ ሆርሞን ለውጦች ይኖራሉ። ስለዚህ ያንን ታስቦ ኢንሱሊን ያለ መስራቱ ችግር ነው እርግዝናም ጋር ጫና የሚፈጥረው። ከዛ ውጪ ራሱ የቆሽት ኢንሱሊንን የሚያመነጨው አካል መጎዳት በሌላ በአራተኛ ደረጃ በአዘርስ ተብሎ ይካተታል። ባለፈው ሳምንት እንግዳችን የነበረው ኪሮስ ከሌላ ህመም ጋር በተያያዘ የሚያመጣቸው መድኃኒቶች እነሱም የስኳር ህመሙን እንዳመጡበት ሲነግረን ነበርና መድኃኒቶችም ሌሎች ህመሞችም ሊያመጡ ይችላሉ ማለት ነው። እውነት ነው። አሁን በአራተኛ ደረጃ አካተን አዘርስ ብለን የተካተተው የተከፈለው አንደኛው የተለያየ ህመም ይኖርና ህመሙን ለማከም የሚወሰዱ መድኃኒቶች የስኳር መጠን ከፍ እንዲል ጫናን ስለሚፈጥሩ ህመሙ እስካለ ድረስ መድኃኒቱም ስለማይቀር መድኃኒቱ ደግሞ በተቃራኒ የስኳር መጠንን ከፍ ስለሚያደርግ እንደዛ አይነት ችግሮች ይመጣሉ። በእኛ ሀገር ብዙ ጊዜ የሚጠቀሰው አይነት 2 እንደሚበዛ ነውና በእኛም ሀገር እንደዛው ነው። እናንተ ጋርስ የሚመጡት ተመሳሳይ ነው። አይነት 2 የስኳር ህመምተኞች ቁጥራቸው በዛ ይላል። ስለዚህ እዚህ ጉዳይ ላይ ነው እየተነጋገርን ቆይታ የምናደርገው ማለት ነው። በጣም አመሰግናለሁ ነርስ ቅድስት ከጥቁር አንበሳ ሆስፒታል። አድማጮች ጤናማ የተሰኘውን ፕሮግራማችን ነው እያደመጣችሁ የምትገኙት። አስተያየቶች፣ ጥያቄዎች ቢኖራችሁ በ0115 5951 0115 53 60 06 እና 0115 53 60 08 ላይ እየደወላችሁ ናርዶስ ልታገኙት ትችላላችሁ። 8222 አጭር የጽሁፍ መልእክት መቀበያችን ነው። ቤተልሔም ገመቹ በቴክኒኩ ከኛ ጋር አለች። አዚብ ታምር ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ነኝ። እንግዲህ ማስታወቂያ እንስማና ተመልሰን እንገናኛለን። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የዛ አገልግሎቱ ማግኘት እንዲችሉ እንልካቸዋለን። እንዲህ አንዳንዴ ደግሞ ቀለል ያለ በእኛው እንዲተዋቶ መሸፈን የሚችሉ ገዛዎች ካሉ እነኛን እንከውንላቸዋለን። በማስተባበር ድጋፍ ገዛ እንዲያገኙ ያው እንደሚያነሱት ችግር እናዳምጣለን። የምንችለውን ሀሳብ መልስ በመስጠት እንጠይቃለን። በሌላ ጊዜም ጫናቸው እንደዚሁ መቃለሉን እናረጋግጣለን። ህፃናት ላይ ሲሆን የስኳር ህሙማን ማህበር አለ። እዛ ጋር እገዛ በተሻለ አላቸው። ለህፃናት መለኪያ አለ፣ ይሰጣቸዋል። መድኃኒት አቅርቦት አለ፣ መርፌም እንደዚሁ ያገኛሉ። ሁሉ ነገር አገልግሎቱ በነፃ ነው። እድሜያቸው ለገፉ ማለት ደግሞ ከልጅነት ራሳቸውን ችለው 20ዎቹ 30ዎቹም ለገቡት ራሳቸውን ችለው እንዲያስተዳድሩ የሚያመቻቹት አለ። ስለዚህ እነሱ ባስቀመጡት ክራይቴሪያ መሰረት ወደኛ ያንን አገልግሎት እንዲያገኙ እንልካለን። ያ አዋቂ ላይ ሲሆን ችግሩ ምንድነው? መስራት የማቆም ሁኔታዎች አሉ። እንደ በፊቱ ተሯሩጦ መስራት ሊያቅት ይችላል። በደንብ መቆጣጠር ካልተቻለ በተለይ ደግሞ ከተባባሰ በኋላ ከመጡ ይሄም ኢኮኖሚያዊ ችግሩም ማህበራዊ ችግሩም ቀላል አይደለም አይደል? እውነት ነው። እድሜ ገፋ
ታካሚ ሆኖ ያለው ጫና ተባብሶ ከሆነ ሀሳቦችን የሚያማክሩን ቤተሰብ አለ ወይ ማለት ያለውን የቤተሰብ ድርሻ እንዲከፋፈሉና እንዲያግዙ ለማድረግ ቤተሰብን ጠርተን እናማክርበት ሁኔታ አለ። መልካም የቤተሰብ እገዛ ያስፈልጋል። እንመለስበታለን ይሄንን ሀሳብ። አድማጮች ጤናማ የተሰኘውን ፕሮግራማችን ነው እያደመጣችሁ የምትገኙት። ከኛ ጋር ስላላችሁ እጅግ በጣም ነው የምናመሰግነው። በስልክ መስመርና በአጭር የጽሁፍ መልእክት የምትመልሱት አንድ ጥያቄ እናቀርባለን። በስልክ መስመሮቻችን እየደወላችሁ ትመልሳላችሁ። ከዚያም እንግዲህ እንሸልማችኋለን። የዛሬው ጥያቄያችን እንግዲህ ስኳር ህመምን ነው። ባለፈው ሳምንትም አሁንም ስናነሳ የምንገኘውና ለስኳር ህመም አጋላጭ ምክንያቶች ምንድናቸው? ከነዚህ በተቻለ መጠን እንግዲህ አራቱን እንኳን እንድትጠቅሱ እንፈልጋለን። የምንሸልማችሁ አድማጮች አራቱን ለስኳር ህመም መነሻ የሚሆኑ ምክንያቶችን እየነገራችሁን አብረን ቆይታ እናደርጋለን። 0115 59151 0115 536006 እና 0115 536008 ላይ እየደወላችሁ ልትነግሩን ትችላላችሁ። 8222 አጭር የጽሁፍ መልእክት መቀበያችን ነው። ደውሉልን፣ መልሱ፣ እንሸልማችኋለን። አብረን እንቆያለን። ማስታወቂያ እንስማ። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓ.ም ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። አርማውር ሃንሰን የምርምር ኢንስቲትዩትን እጅግ በጣም እናመሰግናለን። አንጋፋ ተቋም ነው። ጤና ምርምር ላይ ለረጅም ጊዜ ሲሰራ የቆየ ተቋም ነው። በጣም ነው የምናመሰግነው። የፕሮግራማችን አጋር ስለሆነ እንቀጥላለን። የስኳር ህመም ላይ ነው እየተወያየን የምንገኘው። የስኳር ህመም በአካል በባህሪ ላይ የሚፈጥረው ለውጥ ምንድነው? አንድ ሰው ስኳር አለበት ከተባለ በኋላ የስነ ልቦና ጉዳይ አለ። ባህሪው ላይ የሚፈጠር ነገር አለ ወይ ደግሞ ስኳር በራሱ መውረድ ዝቅ ማለቱ ከፍ ማለቱ የሚፈጥረው የራሱ የሆነ ሰውነታችን ውስጥ የሚፈጥረው ጫና ይኖራልና በአካልም በባህሪም ምን አይነት ለውጦች ይኖራቸዋል? በአይነቶቹ ልሂድና አይነት አንድ የስኳር ህመም ሲከሰት ክብደት መቀነስ ይኖራል። እነኛ የምንዘረዝራቸው ምልክቶች አሉ። ውሃ በጣም መጥማት፣ መራብ፣ ክብደት መቀነስ እያለን ሽንት ቶሎ ቶሎ መሽናት የምንላቸው ነገሮች አሉ። ስለዚህ አካል ላይ የክብደት መቀነስ፣ አቅም ማጣት ስሜቶች አሉ። ይሄ እንዳጣዳፊ ችግር የምናየው ማለት ነው። ከዛ በኋላ ግን ህመሙን ያለ መቀበል ያው የስነ ልቦና ጫና ነው። ለምን እኔ ሆንኩ፣ ለምን ተያዝኩ፣ ለምን እኔ ሆንኩ የሚል ማይድን መሆኑን ማወቃቸው በራሱ ለመቀበል መዘግየት፣ ቶሎ ያንን ተቀብሎ ማስኬዱ፣ ረጅም ጊዜ መውሰዱ የራሱ የሆነ ጫና አለው እለት እለት በሚኖራቸው እንቅስቃሴ። ስለዚህ ደግሞ ድባቴን ይፈጥራል። ስለዚህ በእለት አንደኛ ደስተኛ ሆኖ ያለመዋል አለ። ከዛ ባለፈ ደግሞ ነገን ተሻግሬ ራዬን አሳክቼ የሚል ነገር አይኖራቸውም። ያው ደግሞ ስኳር በራሱ ከፍና ዝቅ አለው መዋዠቁ። ስለዚህ ከፍታና ዝቅታው በተለይ ደግሞ ዝቅ ባለበት ሰዓት ሙዳቸው ጥሩ አይሆንም። ድባቴውም ይብሳል፣ እንቅልፍ ይላል፣ ምግብን አይፈልጉም፣ ይከፋል፣ ያለቅሳሉ፣ መነጫነጫ አለ። ራስን እስከ መጥላትና ሞትን እስከ ማሰብ የሚያደርስ ጫና አለው። ከባድ ነው። ከዛ ደግሞ ኮምፕሊኬሽኑ ሲመጣ በተለይ አሁን ከቁስል ጋር መኖር፣ ቁስል ሽታ አለው። ስለዚህ ከዛ ጋር
ራስን ማስተናገድ እንደ ልቦቶ ያለ መመለስ አለመቻል ራስን ለማዝናናትም ለስራም ጉዳይ ሊሆን ይችላል ወጥቶ አለመመለስን ዊልቸር ላይ ክራንችን ሰውን መፈለግ ድጋፍ ማድረግ ይሄ ደግሞ እጅግ በጣም የሚያበሳጫቸው ተስፋ የሚያስቆርጣቸው መገለልም ራሳቸውንም ማግለል የሚከውኑበት ሁኔታዎችን ይፈጥራል ጫናው ከፍተኛ አንዳንዴ ደግሞ መድኃኒቶች እንደ ልብ አለማግኘት አገልግሎቶችን በአንድ ቦታ ላይ አለማግኘትም አሁን እግሩን ለታመመ ሰው እንግዲህ የእግር ህክምና የአጥንት ህክምና የቆዳ ህክምና ሊፈልግ ይችላል እነዚህ ደግሞ ቶሎ አለመገኘታቸው ሌላ መነጫነጭም ይፈጥራል አይደል መከፋትም ይፈጥራል እውነት ነው ጤናማ በሆኑ ሰዓት ብዙ ነገር ያደርጋሉ የሰውን እገዛ አይፈልጉም ጫናው በመጣ ቁጥር ግን ከሰው የሚያገኙት ድጋፍ በላላ ቁጥር እነሱ ጋር የሚፈጥረው ከፍተኛ የስነልቦና ጫና መገለጽ በማይችል ደረጃ ነው የሚሆነው ያው ሁሉንም ነገር ባለቤቱ ነው የሚያውቀውና ማለት ነው ከነሱ ያለፈውን የመረረውን ነው ሚነግሩን የበለጠውን እነሱ ናቸው አዎ ያለውን ጫና ተሸክመው ወደፊት ለማስኬድ የሚጥሩት ሆኖ በተቃራኒው ስታዩ ያው ድጋፍ ያስፈልጋቸዋል ነው ስኳር መጠንን ብቻ አይቶ መሸኘት አግባብ አይደለም ህክምናው ጋር መሰጠት ያሉበት ትኩረቶችን ሌላስ ጫና አለ ወይ ተብሎ መጠየቅን ይፈልጋል ላይናገር ይችላል በርግጥ ጉትጎታን ሊፈልግ ይችላል አንዳንዴ ነጠል አድርገውን ነው የሚያወሩት ለምሳሌ ራሱ የስኳር ቁጥጥር ጥሩ ያለ መሆን የስነልቦናው ጫና የሚያመጣው ነገር ነው በትክክል ለክቶ በትክክለኛው ሰዓት ምግብ አለመውሰድ መድኃኒት አለመውሰድ እንቅስቃሴ አለማድረግ ራስን አለመከታተል ደስተኛ ያለ መሆን እነኚህ ሁሉ ጫናዎች የስኳር ቁጥጥርን ጥሩ ባለማድረግ ትልቁን ድርሻ ይዛሉ ስለዚህ በዚህ ጫና ውስጥ ያለን ወጣት ደግሞ እንደዚሁ ገዛ ካላገኘ ሂደቱ እየከፋ ይሄዳል ስለዚህ ተምሮ ሰርቶ ራሱን ቤተሰብ አገር መጥቀም የቻለ ወደ ኋላ የሚቀርበት ሁኔታ ይፈጠራል ይኖራል የቤተሰብ የጓደኛ የሥራ ባልደረባ ድጋፍ ከፍተኛ ነው ማለት ነው ለዚህ በጣም አዎ ምንድነው የሚጠበቀው ምንድነው የምትመክሩት ለቤተሰብ ያው ማለት እንደኛ ክፍል የጤና ትምህርት ሲሰጥ ለወላጅም ለታማሚው ነው ድርሻውን የሚገባውን ትምህርት ሁሉ ምንነግረው ማለት ነው ስንናገር ስለ ህመሙ መረጃ የሌላቸው ወላጆች ቤተሰቦች አሉ ሲያንስ ምን መደረግ እንዳለበት ማያቅ ቤተሰብ አለ አንዳንዴ አንሶ ጣፋጭ መሰጠት ሲገባ ጣፋጭ አይቻልምና ተብሎ የሚከለከልበት በተለይ አይነት አንድ ስኳር ህመም ላይ አለ ስለዚህ የግንዛቤ የእውቀት ክፍተቶች ናቸውና ስኳር ህመም እንደ አዲስ ሲከሰት ተከስቶም ህክምና ያገኘ ላለ ሰውም ቢሆን የቤተሰብ ትብብር ይፈልጋል እናት አባት ወንድም ልጆች ሁሉም በቤት ውስጥ የሚተዳደሩት ሁሉም ማወቅ አለባቸው ስለ ህመሙ ግንዛቤ ማስጨበጥ እንዳጠቃላይ ደግሞ ዛም ቤተሰብ ላይ ወደፊት እንዳይመጣ መከላከያ መንገርም ስለሚሆን ማለት ነውና መረጃ መንገር በጣም ወሳኝነት ነው አስፈላጊም ነው አሁን ጥሩ ነገር ሰዎች በተለያየ አማራጭ መረጃ ያገኛሉና ሌላው ቤተሰብ አብሮት ያለው ነው ደግሞ ሌላ ጓደኛ የሥራ ባልደረባም ቢሆን ስለ ስኳር ህመም በመረዳት እሱ ላይ የሚታዩ የባህሪ ለውጦችን በደንብ ለማስተዳደር ለመቆጣጠር እንዲቻል ብዙ ነገር መረጃ ማግኘት ይቻላል አይደል የግድ እናንተ ጋር መምጣትም አይጠበቅም እውነት ነው ማንበብ ይቻላል ማንበብ ለሚችል ሰው መረጃዎቹ በኢንተርኔት ይገኛሉ እንዲም ደግሞ በተለያየ ጊዜ በሬዲዮ ፕሮግራም መረጃዎች ይሰጣሉ መጽሔቶች አሉ መጽሐፎች አሉ እነሱን ማየት መመልከት ይቻላል ግን ይሄም ማግኘት ላልቻለ ሰው በአካልም ሄዶ በጤና ተቋም መረጃውን ማግኘት ይችላል ከባለሙያ ከመመካከር ከታማሚው ስንዱ የስኳር ህመም እንዳለበት ካወቀ በኋላ ምን አይነት የጥንቃቄ ህይወት ነው ሊኖረው የሚገባው እንግዲህ ሌላ ምዕራፍ ማለት ነው ወይ ሁሉ ጊዜ ኢንሱሊን በየቀኑ መውሰድ ሊኖርበት ይችላል መድኃኒት ሊታዘዝለት ይችላል ተጓዳኝ ህመሞች ሊያጋጥሙ ይችላሉ
በፊት ከነበረው ሳቅ ከነበረው ጊዜ ይሄኛው ደግሞ ሌላ ህይወት ነው የሚሆነውና ምን አይነት ጥንቃቄ ነው ማድረግ ያለበት? እንዴት ነው መኖር ያለበት? መነሻ መጀመሪያ መሆን የሚገባው መጀመሪያ ህመሙን መረዳትና መቀበል ነው። ህመሙን ስንረዳ ከአመጋገብ ጋር በተፈጠረ ችግር ነው አይደለ? ስለዚህ ከፍተኛ ስኳር መጠን ያሉት ምግቦች መተው ያለውን በተፈጥሮ ደግሞ በተፈጥሮ የስኳር ይዘትነት ያላቸውን ምግቦች መመጠን፣ አትክልቶችን ማብዛት እያለን መንዘረዝረው የምናስተምረው አለ። ስለዚህ ጤናማ አመጋገብ ለነሱ ብቻም ሳይሆን በጤናም ለሚኖረው ሰው አስፈላጊ ነው። ስለዚህ ጤናማ አመጋገብን መከተል፣ እንቅስቃሴ ያስፈልጋል፣ ለሁሉም ነው። ስለዚህ እንቅስቃሴ ከመድኃኒቶቻቸው በፊት የሆነ ከ30 እስከ 45 ደቂቃ በሳምንት ከ3 እስከ 5 ቀን ቢዘወተር ጥሩ የስኳር ቁጥጥር እንዲኖር ያደርጋል። እንቅስቃሴ በራሱ የሚሰጣቸው ጥቅሞች ብዙ ናቸው። ጥሩ የደም ዝውውር አሉ ብለናል። ከልክ ያለፈ ውፍረት እንዳይኖር ዛም ላይ ስራ መስራት ያስፈልጋል። ጫናዎች፣ ስትረሶች የምንላቸው ካሉ እነሱን በአግባቡ በሚፈለገው ደረጃ መልስ መስጠት፣ ከልክ ያለፈ ከሆነ ደግሞ በባለሙያ ታግዘው ሕክምና እንዲያገኙ ማድረግ፣ አልኮል አለመጠጣት፣ አለማጨስ፣ አለመቃም እነኚህ ሁሉ መሰረታዊ ናቸው። በቂ እንቅልፍ መውሰድ፣ መድኃኒትን መውሰድ። አሁን እንግዲህ ከዘረዘርኳቸው ውስጥ ለየት የሚለው መድኃኒት ናት እንጂ ሌላው አጠቃላይ ለማንኛውም ሰው እንደ ምክር ጤናማ አኗኗርን መኖር አለበት ብለን ስንመክር የምንመክረው ወይም የምናስተምረው ግብአቶች ናቸው። ስለዚህ ታካሚው ጋር ስንመጣ መድኃኒት ነው። መድኃኒት ደግሞ ስናስብ ቀለል ለማድረግ መብላታችን አስፈላጊ ነው አይደል? ስለዚህ መብላታችን አስፈላጊ ከሆነ የበላነው ምግብ እኛን አገልግሎቱን እንዲጨርሰው ችግሩ ኢንሱሊን በበቂ አለመኖር ወይም ሙሉ ለሙሉ አለመኖር ወይም አለመስራቱ ብለናል አይደል? ስለዚህ መድኃኒቶቻችንም በእነኚህ ችግሮች ዙሪያ ነው የሚያጠነጥኑት። ስለዚህ እነኚህን መድኃኒቶች ምግብ አስፈለገን ብለን እንደተጠቀምነው ሁሉ መድኃኒቱ እነኚህን ችግሮች በማስተካከል ያግዙናል በሚል በታዘዘው መጠን በታዘዘው ሰዓት መጠቀም ያስፈልጋል። ስለዚህ ለየት የሚያደርገው መድኃኒቱ ነው። መድኃኒቱንም በበጎ እሳቤ ቢታይ ያን ያህል ከጤናማው የተለየ ህይወት አይኖርም። ዋናው ነገር ያው መጀመሪያ እንዳነሳሹ መቀበልና ለዚህኛው ህይወት መዘጋጀት ነው። እውነት ነው። ብዙ ጊዜ እንግዲህ እኛ ሀገር መድኃኒት ማቋረጥ በጣም የተለመደ ስህተት ነው በህክምና። ከዛ ደግሞ መድኃኒት ማዛባት ይኖራል። እንዲህ አይነት ችግሮች አሉና የስኳር ታማሚዎች ህክምና ከጀመሩ በኋላ የሚሰሯቸው እንደው መሰረታዊ የምታያቸው ስህተቶች ምንድን ናቸው? ያውቁታል አለመተግበር፣ የሚያውቁትን አለመተግበር የመጀመሪያውም የመጨረሻውም ማለት ይቻላል ደካማ ጎናቸው ማለት ነው። ስለዚህ ስንነግራቸው እናውቀዋለን፣ ስንት ጊዜ ተማርን፣ እንደዚህ አይነት መልሶች አሏቸውና ማወቅ እናውቃለን፣ ግን መተግበር ቢኖር ጥሩ ነው። አለመተግበራችን የብዙ ሰው ችግር ነው። እንደ በስኳር ታማሚዎች ብቻ ሳይሆን ብዙዎቻችን እንደ ወደ ህመም ከመግባታችን በፊትም አስቀድመን ራሳችን ጤናችን ለመጠበቅ አንዳንድ ነገሮችን ሁልጊዜ ደጋግመን እንሰማቸዋለን፣ ግን አናደርጋቸውም። አሁን አካል ብቃት እንቅስቃሴ ማድረግ ይባላል፣ ጤናማ አመጋገብ ይባላል። በጣም በእጃችን ያሉ ቀላል ነገሮችን ሳናደርግ ወደዛ መሻገርም ያጋጥማል። በጣም ከፍተኛ የሆነ የሰውነት ክብደት ያለው ሰው ይሄንን ያውቀዋል። እንደው ሌላው ቢቀር ልብስ ሲገዛ እንኳን ዷር ሰውነት እየጨመረ ነው የሚለውን ነገር ያውቃል። ነገር ግን መቀነስ እንዳለበት ምን አይነት የጤና ችግር ሊያስከትል እንደሚችል ሰምቷል፣ አለማድረግ አለ። ስለዚህ ስኳር ታማሚዎችም ላይ ይሄ ይታያል ማለት ነው። አዎ እውነት ነው። ያው መድኃኒት በሰዓቱ መውሰድ እንላለን፣ አይወሰድም። ዛሬ 3 ሰዓት ሊሆን ይችላል፣ ነገ 6 ሰዓት ሊሆን ይችላል እና ይሄ የሰዓት ጫናው ደግሞ የስኳር ቁጥጥሩ ላይ ራሱን ችሎ ተጽዕኖ አለው። ሌላው ምግቦችን ያለ መምረጥ፣ ምግብ በመምረጥ ዙሪያ ደግሞ ይሉኝታ አለ። ሰው ምን ይለኛል የሚል ለምሳሌ ድግስም ተጠርተው ሊሆን ይችላል ወይም
እንደዚህ እዛ ጋር ለይቶ ያለ መጠቀም ይሄ ይሻላል ይሄ ይቅርብኝ ይሄ መጠን ይበቃኛል የሚሉ መወሰንን ያለ መቻል አይነት ነገር አለ እነኚህ ማድረግ እየቻሉ ያልቻሏቸው ማለት ነው ያው እንግዲህ አሁን ጣፋጭ ነገር ብዙ ጊዜ ከጣፋጭ ነገር ጋር ግንኙነት አለው የስኳር ህመምና አይን ሲያይ ይጓጓል ሰውነት ይፈልጋል ስለዚህ እዚህ ላይ መገደብ ነው ማለት ራስንም ትልቅ ሚና አለው ማለት ነው እውነት ነው በተለይ አሁን ጣፋጭን በሚመለከት አሁን አዛውንቶች ማለት አይነት ሁለት ታካሚዎች ላይ ስንመጣ ሻይ በስኳር ቡና በስኳር የመጠቀም ህፃናት ላይ ደግሞ ሲሆን ጣፋጭ ነገሮችን የመውደድ እና እሱን የመጠቀም ከዛም በግልጽ ያለ ማውራት ነገር ይኖራል ህፃናት ላይ ስኳር ሲለካ ከፍ ያለ ቁጥር ይኖራል ወላጅ ደግሞ በጣም ተግቻለው ቁጥሩ ጥሩ እንዲሆን የሚሉ ነገሮች አሉና ያልተመጣጠነ ነገር ይታያል እውነት ነው ግን እለት ከማስተማር ሐሳቦችን ከመንገርና ከመቀበል ይጀምራል ህመሙን የሰው ልጅ ከተቀበለ የሚፈልገው ይሄ ነው የማይፈልገው ይሄ ነው ባንድ ጀንበር ባይመጣም ግን እለት ማስተካከዮቹን የፈጠረን ማስኪድ ይቻላልና ባንድ ጊዜ ነገሮችን መከወል ላንችል እንችላለን ግን እለት ለውጥ ያመጣን ብንመጣ አጉል የሆኑ ልማዳዊ የሆኑ ነገሮችን እየተውን እንመጣለንና ጤናማውን ነገር ወደ ማስቀጠል ወደ ማዘንበሉ ስለምንሄድ በርቱ አለመሰልቸት ያላል ከመንበላቸው ምግቦች ቶሎ ነው አይደለ ወደ ሰውነታችን የሚሄዱትና ወዲያው ሲለካም ውጤቱ ይታያልና አንዳንዴ ደግሞ ምንም አይልህም አንድ እኮ ምንም አይልም እቺን ጉረሻት ምንም አትልሽም አረ ምንም አይልም አንድ ማንኪያ ስኳር ምን ብለው ያመጣም የሚባል አካባቢ ላይ የሚሰሙ ነገሮችን ታማሚው ደግሞ በይሉኝታ መተግበርም አለ አይደል ግን እያንዳንዷ ወደ ሰውነታችን የምትገባ ጣፋጭ ነገር ለውጥ ታመጣለች አይደል ያው አሁን ማህበረሰቡ ቢያግዝ ላለው ማለት ጫናው የሚመጣው ከማህበረሰቡ ስለሆነ ወይም ቤተሰብ ላይም ስለሆነ እንረዳቸው ካወቅን ጫናቸውን ካወቅን በዛ ደረጃ እናግዛቸው እኛ አንድ ጉርሻ ሁለት ጉርሻ ቆይ ምንም አይልም ከምንል መልካም የሆነው እንዲገለገል እንፍቀድለት ለዛ ሰው መጠኑን በራሱ ይመጥን ምክንያቱም የሚወስደውን የሚያደርገውን ያ ስለሚያቀው ማለት ነው ስለዚህ አቅም እንሆናቸው ለነሱ በተቃራኒው ማለት ነው አለመጋበዝ ወይም አለማጉረስ እንደ ክፉ ሳናየው በጎ ነገር በሚል እሳቤ ግን እነሱ ለሚያስፈልጓቸው ለየትኛውም ነገር ከጎን በመቆም እንርዳቸው እናግዛቸው አጉል የሆኑ ንግግሮችንም በመተው በማቆም ማለት ነው ለምሳሌ ጫት ጥሩ ነው ይባላል አልኮል ጥሩ ነው ይባላል ስለዚህ እነኝም አስፈላጊ አይደሉም የራሳቸው የሆነ ችግሩን በማባባስ እድል የሚጨምሩበት ሁኔታ ስላለ ስለዚህ በጎን በማድረግ እንደግፍ እናግዝ እንስራ ከጎናቸው እንሁን ሌሎቹን ግን በማስቀረት እንተባበራቸው መልካም ምርመራና ህክምናው በጣም እንደሌሎቹ ከባድ አይደለም አይደል መመርመሩ እንደውም ሰው በራሳቸውም ይለካሉ ህክምናው ላይም እነዚህ መድኃኒቶቹን በአግባቡ መውሰድ ነው ቀላል ባይባልም ግን ደግሞ በጣም የተወሳሰበ አይደለም በጣም አቅልዬ ላይው አልችልም ምክንያቱም መለኪያው አሁን ላይ ያለው ዋጋ ከፍተኛ ነው ስለዚህ መድኃኒቶቹ በጤና መድን ሽፋን አገልግሎት ያገኛሉ ይሄ ትልቅ እገዛ ነው ከመንግስት ለታካሚው የተደረገው ማለት ነው ትልቅ ነው እጅግ በጣም ከኪስ ተገዝቶ ማለት ከኪስ ገንዘብ መሸፈን የማይችሉ መድኃኒቶችን አገልግሎት እንዲያገኙ ስላደረጉላቸው ትልቅ እገዛ ነው ይሄ ከዛ ባለፈ ግን አሁን ላመጋገቡ እንዲጨነቅ ነግረነዋል አይደል አትክልት እንዲያዘወትር የኑሮ ጫና አለ በራሱ ስለዚህ መለካት አለብን እንለዋለን ስለዚህ መለኪያው ያስፈልገዋል ይግድ አው እሱም ጫናው ብዙ ነው ስለዚህ ቀላል የሚባል አይደለም በእርግጥ ግን ምንድነው ብዙ ስራ በታካሚው ዙሪያ ነው ያለው አመጋገቡም ጥሩ በማድረግ እንቅስቃሴውንም ሁሉንም ለስኳር ቁጥጥር የሚረዱ ግብአቶች በአጠቃላይ ታካሚዎች አሉ ስለዚህ እነኛን ነገሮች መተግበራቸው አዘውትሮ እንዲለካ ላይገደድ ይችላል
ቁጥጥሩ ጥሩ ከሆነ በሳምንት የተወሰነ ቀን ቼክ እንዲያደርግ በቂ ሊሆን ይችላል። ቁጥጥሩ ግን ጥሩ ካልሆነና መዋዠቆች ካሉ እውነት ነው ተጨማሪ ጫናን ይፈጥራል በምርመራውም ዙሪያ ማለት ነው። ከዛ ባለፈ ደግሞ ወደ ኮምፕሊኬሽን ደረጃ የደረሱ ውስብስብ ወደ ሆነው ከስኳር ጋር ሲኖር አስቸጋሪና ውስብስብ ለሆነው ጉዳዮች ተጋላጭ ከሆነ እውነት ነው ለዛ የሚወጡት ነገሮች በሙሉ እጅግ በጣም ከባድ ነው የሚሆኑት። ምክንያቱም ቆሞ መሄድ አለ። ስለዚህ በእግር ላይ በሚደርሰው የቁስል ጉዳት ምክንያት እግር ቢያጣ ዊልቸር ላይ ቢሆን ዊልቸር አለ፣ ክራንቹ አለ። ከአንድ ቦታ ወደ አንድ ቦታ ለመሄድ ትራንስፖርት ይፈልጋል። ሌላው ቀርቶ ክትትል እንኳን ለማድረግ ትራንስፖርት ይፈልጋል፣ የሰው እገዛ ይፈልጋል። ለመታጠብም የዕለት ተዕለት ስራንም እንኳን ለመከወን የሰውን እገዛ የመጠየቅ ሁኔታ አለ። ስለዚህ እነኚህ ነገሮች ሲታሰቡ ከበድ እንዲል ያደርገዋል። ችግሩ ስብስብ ይሆናል። ሰው ጤናማ አኗኗርን ቢተገበር ካወቀም በኋላ ማለት የስኳር ህመም እንዳለበት ካወቀ በኋላ ከመስተካከል ውጪ ለጊዜው ከፍ ሲል ዝቅ ማድረግ፣ ዝቅ ሲል ደግሞ ከፍ ከማድረግ ውጪ መዳን ይችላል፣ እንደነበረው መሆን ይችላል ነው ወይስ አንዴ ኢንሱሊን ሰውነት ውስጥ የማምረት ሂደት ከተስተጓጎለ በዛው ነው የሚቀጥለው? ያው ህክምናው ቁጥጥር በሚለው ነው። ጥሩ የስኳር ቁጥጥር እንዲኖር በማድረግ ትልቅ እገዛ አለው። በመዳን ዙሪያ ግን አስቸጋሪ ነገሮች አሉ። በውጭ ዓለም ላይ ተወሰኑ የሚሞከሩ ነገሮች አሉ አይደል? ያው እንግዲህ ስንደርስ ደግሞ ወደፊት እዛ ላይ እንደርሳለን። አንድ ነገር ትኩረት ለመስጠት አድማጮችን በጣም ትኩረት እንዲሰጡት ስለ ምልክቶቹ መናገር መልካም ነው። ዋናው ትኩረታችን ሁለተኛው አይነት የስኳር ህመም ነው በአዋቂዎች ላይ የሚከሰተውና ቅድም በመሀል የጠቃቀስናቸው ነገሮች አሉ። ግን ምን አይነት ምልክቶች ሲታዩ ወደ ህክምና ተቋም ሄዱ ስኳር ሊሆን ይችላል የሚለውን ንቁ እንዲሆኑ? አሁን ብዙ ጊዜ ምልክቶቹ በአይነት አንድ ላይ ነው የሚጎሉት። ምክንያቱም አይነት 2 ላይ በተወሰነ ኢንሱሊን ዝግጅትም አለ። ስለዚህ ሰውነት በዛ ባለው ኢንሱሊን ማኔጅ ያደርጋል ማለት ያለውን ሂደት በተወሰነ የተቆጣጠረ ለመሄድ ይሞክራል። ስለዚህ ሙሉ ለሙሉ ኢንሱሊን ዝግጅት ያለ መኖር ሁኔታ ነው አንዳንዴ በአዋቂዎችም ምልክቱ ጎልቶ እንዲታይ ምክንያት የሚሆነው። ስለዚህ በአይነት 1 ላይ ሙሉ ለሙሉ የኢንሱሊን ዝግጅት ሳይኖር ሲቀር ከፍተኛ የሆነ ረሃብ፣ ውሃ መጥማት፣ ሽንት መሽናት ከዛም ክብደት መቀነስ ምልክቶች አሉት። ይሄ ደግሞ በህክምና ካልታገዘና ወደ ነበረበት ጤንነት እንዲመለስ ካልተደረገ አጣዳፊ የስኳር ችግር የሰውነት ስኳርን ተጠቅሞ ኃይልን ማግኘት ሲገባው ቅባትን ተጠቅሞ ኃይልን ወደ ማግኘት ሂደት ሲመጣ የሚዘጋጅ ወይም ተረፈ ምርት ምንለው አለ ኬቶን ምንለው ያ መፈጠሩ ደግሞ ያተነፋፈስ ስርዓት መቀየር፣ ማስመለስ፣ ሆድ ቁርጠት እና የስኳር መጠን ከልክ በላይ የመሆንና የንጥረ ነገሮች መዛባት ችግሮች እንዲፈጠር ያደርጋል። መልካም። ስለዚህ እነዚህ እንደ ምልክት የሚጠቀሱ ናቸው ማለት ነው። ለማንኛውም ቶሎ ወደ ህክምና ተቋም እንዲሄዱ አድማጮችም እንዲያውቁት በማለት ነው ደግመን ያነሳ ነው። ማስታወቂያ ሰምተን የመላሾችንም ስም ዝርዝር ይዘን አስተያየትም ጥያቄም ካለ እነሱን ይዘን ተመልሰን እንገናኛለን። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓ.ም ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት
ጤናማ የተሰኘው ፕሮግራማችን ቀጥሏል። አርማውር ሃንሰን የምርምር ኢንስቲትዩትን እጅግ በጣም እናመሰግናለን። ጥያቄዎች አስተያየቶች አሉ። እንግዲህ በዚህ ሳምንትም የተለያዩ ጥያቄዎች ቀርበውልናል፣ መላሾችም አሉን። እንግዲህ ቅድስት አንድ አድማጫችን ምንድነው የጠየቁን? አባቴ እድሜው ከፍ ያለ ነው፣ ከ70 እስከ 75 አካባቢ ይሆናል እድሜውና ብዙ ጊዜ የስኳር ህመሙ ሲለካ ከ600 በላይ ይሆናል እና መርፌ ስንሰጠው ቶሎ ይወርዳል። ከዛ ደግሞ በጣም ሲወርድ ደግሞ ጣፋጭ ነገሮችን እንሰጠዋለንና ይሄንን ማስቆም እንችላለን ወይ የሚል ጥያቄ ቀርቦልን ነበር። እውነት ነው። የተሻለና መልካም የሆነ የስኳር ቁጥጥር እንዲኖራቸው ማድረግ ይቻላል። የመጀመሪያው በሁለቱም ዙሪያ ሀሳብ ልስጥ። አንደኛ ስኳር የሚበዛበት ምክንያት የመድኃኒት ሰዓት መዛባት፣ የመድኃኒት መጠን ማነስ፣ ኢንሱሊን ሲሆን ደግሞ የመድኃኒት አቀማመጡ ጥሩ ባለመሆኑ ምክንያት መበላሸት፣ እነኚህ የስኳር መጠን በመድኃኒቱ ዙሪያ ከፍ እንዲሉ ያደርጋል። አመጋገብን ስናይ ከፍ ያለ የስኳር ይዘትነት ያላቸውን ምግቦች መጠቀም፣ መጥገብ፣ መብላት፣ የምግብ ሰዓት ማዘበራረቅ ሌላኛው ነው። እንቅስቃሴ ያለ ማድረግ። ስለዚህ እሳቸው መጀመሪያ እስከ 600 የደረሰ የስኳር ቁጥር አላቸው። መቼ በየትኛው ሰዓት የመድኃኒት አወሳሰዳቸውስ ሐኪም ባዘዘው ጠዋትና ማታ በተመሳሳይ ሰዓት ነው ወይ የሚለውን ማየት ያስፈልጋል። ስለዚህ አመጋገብን በሚመለከት ቁርስ ላይ ከመድኃኒት በኋላ መክሰስ 4 ሰዓት ላይ በተለይ ኢንሱሊን ተጠቃሚ ለሆኑት ያስፈልጋል። ምሳ በሰዓቱ የምሳ መክሰስ ያስፈልጋል። ራት ደግሞ ከመድኃኒት በኋላ ይወሰዳል። የራት መክሰስ ይህ እንደሚወስዱት የመድኃኒት መጠን ታሳቢ ይደረጋል። ስለዚህ አሁን ታክጠን የስኳር ማነስ ሰዓቶች ከሐኪም ከባለሙያ መነጋገር ይኖርባቸዋል። እሺ በጣም አመሰግናለሁ። ማለታችን እንግዲህ እንደተመለሰለት እናምናለን። ደዋዮቻችን አምሳለ ከኬንተሪ፣ ታደሰ ካባዲና፣ ርስቱ ከፈረንሳይ፣ ዳንኤል ከደብረ ብርሃን፣ ምንትዋብ ከሽሮ ሜዳ ደዋዮቻችን ነበሩ። እጅግ በጣም እናመሰግናለን። እነ ምንትዋብ እነ ተፈሪ ባለፈው ሳምንትም የሸለምናቸው አድማጮቻችን ናቸው። ዛሬ ደግሞ እንግዲህ ከመላሾቻችን መካከል አምሳለ ከኬንተሪ፣ ርስቱ ከፈረንሳይና ዳንኤል ከደብረ ብርሃን የዛሬ ተሸላሚዎቻችን ይሆናሉ ማለት ነው። ጤናማ ፕሮግራማችን እስካሁን የሰማችሁትን ይመስል ነበረ። የዛሬውን በዛ ያጠናቀናል። ነርስ ቅድስት ታምሩን ከጥቁር አንበሳ ሆስፒታል እጅግ በጣም እናመሰግናለን። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር ነው ይህንን ፕሮግራም ያቀረቡላችሁ። በቴክኒኩ ቤተልሔም ከኛ ጋር ነበረች። ናርዶስም የእናንተ ስልኮች ስታስተናግድ ቆይታለች። እስከ ሳምንት በጤና ያገናኘን።